በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ሚናስ ማን ነው? ውድ የተከበራችሁ የሰናይት ሚዲያ ተከታታዮች ቤተሰቦቻችን እንደምን አላችሁ? እንደምን ሰነበታችሁ? እንዴት ናችሁ? እኛ እግዚአብሔር ይመስገን ባለንበት በጣም ሰላም ነን። ዛሬ ይዘንላችሁ የመጣ ነው በአጠቃላይ ገድለ ቅዱስ ሚናስን በየአንዳንዱ ክፍል ማለትም በ12 ወራቶች ውስጥ ለ12 ወራት ተከፍሎ ወጥቷል። ገድለ ቅዱስ ሚናስን እናቀርብላችኋለን። እንደምትማሩበት ተስፋ አደርጋለሁ። ዛሬ ግን ቅዱስ ሚናስ ማን ነው? ትውልዱና ነገዱ እንዴት ነው? ከዚያ ደግሞ ልደቱና እድገቱ፣ ከዚያ ተጋድሎውና ቅድስናው፣ ከዛ ገዳማዊ ሕይወቱ ምን ይመስላል የሚል ነው። ዛሬ ቅዱስ ሚናስ ሰማዕቱ ቅዱስ ሚናስ ገድሉን የጀመርኩላችሁ ማለት ነው። ስለዚህ በተከታታይ በሳምንት የምንለቅላችሁ ይሆናል። ውድ ቤተሰቦቼ ሰላም ክርስቶስ ይብዛላችሁ። ቀጥታ ወደ ንባቡ እወስዳችኋለሁ። ውድ የሰናይት ሚዲያ ተከታታዮቻችን ሰብስክራይብ፣ ላይክ እያደረጉ ቪዲዮውን ለብዙ ሰው ሸር እያደረጉ እንዲያደርሱ ሰውትን ባለቤት እንዲሆኑ በእግዚአብሔር ስም እናሳስባለን። ቀጥታ ወደ ንባቡ። ቅዱስ ሚናስ ማን ነው? የቅዱስ ሚናስ ሐረገ ትውልዱ ከየት ነው? ወይም ከማን ወገን ነው የተወለደ? የትውልድ ስፍራውስ የት ነው? ቅዱስ ሚናስ ወደ ተጋድሎ እንዴት መጣ? እንዴትስ ተጋደለ? ከማን ጋር ተጋደለ? መቼና የት ተጋደለ? የሚሉትን መሰረታዊ ሀሳቦች በማንሳት ለሀሳቦቹ ማብራሪያና ምላሽ በመስጠት አንባቢያን ወደ ዋና መጽሐፈ ገድሉ ከመግባታቸው በፊት ቅዱስ ሚናስ ማን እንደሆነ በአጭሩ እንዲያውቁና ሙሉውን መጽሐፈ ገድሉን እንዲመለከቱ በማስገንዘብ መጽሐፈ ገድሉን እንቀጥላለን። የቅዱስ ሚናስ አባቱ አውዶክሲዮስ የተባለ ግብፃዊ ሲሆን እናቱም አፎሚያ ትባላለች። ይህም የከበረ የቅዱስ ሚናስ አባት አውዶክሲዮስ የናይል ዴልታ ወረዳ አስተዳዳሪ ነበረ። ለሕዝቡ ባለው ፍቅርና ርኅራኄ እንዲሁም በትክክለኛ ፈራጅነቱ ምክንያት ሰው ሁሉ ይወደው ነበር። አፎሚያም እግዚአብሔርን የምትፈራ ለሰው የምትራራ አውዶክሲዮስ በሚሰራቸው በጎ ስራዎች የምትረዳውና የምታግዘው ታላቅና ልባም ሴት ነበረች። አባቱም በምጽዋት እናቱም በጸሎት እጅግ የታወቁ ክርስቲያኖች ነበሩ። ነገር ግን ወንድሙ እንጦንዮስ ቀንቶበት ለንጉሥ አብራዎስ ነገር ሰራበት። ንጉሱም ወደ አፍራቂያ ሀገረ ገዢ አድርጎ ላከው። እነርሱም ልጅ አልነበራቸውምና ለ20 ዓመት ያህል ሲያዝኑ ይኖሩ ነበር። ከዕለታት አንድ ቀን ብጽዕት አፎሚያም ወደ ቤተ ክርስቲያን ሄዳ ከእመቤታችንና ከተወዳጅ ልጇ ከኢየሱስ ክርስቶስ ስዕል ፊት ስትጸልይ አሜን የሚል ድምፅ ሰማች። አሜን ማለትም ይሁንልሽ ይደረግልሽ ማለት ነው። የእግዚአብሔርን መልአክ ቅዱስ ገብርኤል በሕልሟ ልጅ እንደምትወልድ ነገራት። የቅዱስ ሚናስ ልደቱና እድገቱ ሁለተኛ ታሪኩ ነው። ከዚህ በኋላ ከእመቤታችን ስዕል በሰማችውና መልአኩ ቅዱስ ገብርኤል በነገራት መሰረት ሃይማኖቱ የጸና ምግባሩ የቀና እግዚአብሔርን የሚፈራ በእግዚአብሔር ዘንድ እጅግ የከበረ ልጅ አናቅዮስ በሚባል ቦታ ወለደች። ወላጆቹም ስሙን ሚናስ ብለው ጠሩት። ሚናስም ማለት እንደ ፀሐይ የሞቀ እንደ ጨረቃ የደመቀ እግዚአብሔር የመረጠው ማለት ነው። የቅዱስ ሚናስ የትውልድ ሐረግም ከነዚህ ደጋግ ሰዎች ይመዘዛል። የትውልድ ሐረጉ ከነዚህ ደጋግ ሰዎች የሚመዘዘው ሰማዕቱ ቅዱስ ሚናስ የሃይማኖት ትምህርቱን እየተማረ ቅዱሳት መጻሕፍትን እያነበበ አደገ። ሶስተኛ፣ ወደ ተጋድሎና ቅድስና እንዴት ሊመጣ ቻለ? ወደ ተጋድሎና ቅድስና እንዴት ሊመጣ ቻለ የሚለውን ስንመለከት ደግሞም ቅዱስ ሚናስ የ12 ዓመት ልጅ ሳለ አባቱ በመልካም ሽምግልና አረፈ። እናቱም ከ3 ዓመት በኋላ አረፈች። ቅዱስ ሚናስም ገና በለጋ ዕድሜው አባቱንና እናቱን በማጣቱ ቢያዝንም ገንዘቡ ሁሉ ለድሆችና ለጦም አዳሪዎች ሰጥቶ መጽውቶ ለጸሎት ጽሙድ በመሆን ቤተ ክርስቲያንን እያገለገለ ኖረ። ከአባቱ ሞት በኋላ በአፍራቂያ የተሾመ አጋይዮስ የሚባል መኮንን ቅዱስ ሚናስን ይወደው ነበርና በግድ ወስዶ ከእርሱ በታች ወደ ወታደር አድርጎ ሾመው። አጋይዮስ በነገሰ በሁለተኛው ዓመት ሕዝቡን ሁሉ ጠርቶ የክርስቶስን ስም እንዲነቅፉና ለጣዖታት እንዲሰግዱ ደብዳቤ በመጻፍ ወደ አውራጃዎች ሁሉ ላከ። ያን ጊዜም ሰማዕቱ ቅዱስ ሚናስ የሰው እጅ ስራዎች ለሆኑ አማልክት ሊሰግድላቸውና ዕጣን ሊያቀርብላቸው ለስሙ አጠራር ክብር ምስጋና የሚገባው የፈጣሪ የኢየሱስ ክርስቶስ ስም ሲነቀፍ ሰምቶ ከኔ በፊት የነበሩ አባቶች በዚህ ኃላፊ ዓለም ሹመት
ምን አተረፉ? ሁሉም ተድላ ደስታቸውን ጠፍቶባቸው ወደ ዓለም እርቃናቸውን እንደመጡ እንዲሁ እርቃኖቻቸውን ተመልሰው ወደ መቃብሩ ወርደዋል። የኔስ ፍጻሜ እንደነርሱ አይደለምን? በማለት ራሱን ጠየቀ። ከዚያም ሰማይና ምድርን ፈጥሮ በሚገዛ በመንግስቱ ሽረት በባህሪው እልፈት በሌለበት በጌታ በኢየሱስ ክርስቶስ ስም ሁሉን ትቼ ስለ ስሙ በዘመኔ ሁሉ መከራን ብቀበል የማያልፈውን ሰማያዊ መንግስትን የምወርስበትን ነገር ብፈልግና ገንዘብ ባደርግ ይሻለኛል አለ። የቅዱስ ሚናስ ሰማዕቱ ገዳማዊ ሕይወቱ። በዚህም ጽኑ ውሳኔው ሹመቱን ትቶ ወደ ገዳም በመሄድ በጾምና በጸሎት በትርህምት ራሱን ጽሙድ አድርጎ እየጸለየ በገዳም 5 ዓመት ያህል ኖረ። በገዳም ሳለ ጸጋ እግዚአብሔር አድሮበት ልክ እንደ ቅዱስ እስጢፋኖስ ሰማያት ሲከፈቱ በውስጡም የብርሃን መላእክት ብሩሃን የሆኑ አክሊላትን ይዘው ምስክርነታቸውንና ገድላቸውን ለፈጸሙ ሰማዕታት በራሳቸው ላይ ሲያቀዳጇቸውና እንደ ፀሐይ እያበሩ በታላቅ ክብር ወደ ሰማይ ሲያሳርጓቸው አየ። ቅዱስ ሚናስም በጌታችን ኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ ወደደ። ይህንን በልቡ እያሰበ ሳለ ወደ ሰማይ ቃል ጠራው። ሰማዕት እንደሚሆን በሥላሴ አምሳል 3 የሰማዕትነት አክሊላትን እንደሚቀዳጅ ነገረው። ቅዱስ ሚናስም ይህንን በሰማ ጊዜ ደስ እያለው ከሃዲያን ነገሥታት በተሰበሰቡበት መካከል ገብቶ ነገሥታቱን በተከታታዮቻቸው ፊት ከንቱ ስራቸውንና ርኩሳን አማልክቶቻቸውን በመገሰጽ እኔ ሰማይና ምድርን የፈጠረ ኢየሱስ ክርስቶስን አመልካለሁ እያለ ይዘምርና ያመሰግን ጀመር። ነገሥታቱም አንተ ማነህ አሉት። እኔ ሰማይና ምድርን የፈጠረ ፈጣሪ ኢየሱስ ክርስቶስን የማመልክ ክርስቲያን ነኝ ብሎ መሰከረ። በዚህ ደስ ያልተሰኙት ነገሥታትም ሹመትና ሽልማት እንሰጣለን በማለት ይሸነግሉት ሞከሩ። በዚህም ሐሳቡን መለወጥ ስላልቻለ ነገሥታቱ ብዙ መከራና ስቃይ አሰቃዩት። በመጨረሻም ጌታችን ኢየሱስ ክርስቶስ መከራውንና ስቃዩን አይቶ ፍቅሩን ለመግለጽ ወዳጄ ሚናስ ሆይ በስሜ አምነህ ስለ ስሜ መከራን ተቀብለሃልና በመንግስተ ሰማያት ዕረፍትን ታገኝ ዘንድ ወደ እኔ ና። የገድልህን መጽሐፍ ያጻፈውን እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። በፍጹም እምነት ይህንን የገድልህን መጽሐፍ በቤቱ ያስቀመጠውን ሰው እኔ ከገሃነመ እሳት አድነዋለሁ። የወረርሽኝ በሽታ፣ የእንስሳና የሰው ሞት፣ የእህልም እጦት ወደ ቤቱ አይገባም። በቤተ ክርስቲያን ስጋዬን ደሜን መቀበል ያልተቻለው ዝክሩን የቀመሰ ዝክሩ የተዘከረበትን የተበላበትን ዕቃ ቢሳለመው ስጋዬን ደሜን እንደተቀበለ እቆጥርለታለሁ ብሎ ጌታ ቃል ኪዳን ሲል ጌታችን የምህረት ቃል ኪዳን ሰጥቶት ኅዳር 15 ቀን በሰማዕትነት አርፏል። ሰማዕቱ ቅዱስ ሚናስ በሕይወተ ሥጋ ሳለ ሰማዕትነትን ከተቀበለ በኋላ ብዙ ታምራት አድርጓል። በመቃብሩ አፈር የታመሙ ሰዎችን ሆነ እንስሳትን ፈውሷል። ይህም እንዲህ ነው። የቅዱስ ሚናስ ሥጋው ተቀብሮ በሚኖርበት ኮረብታ አቅራቢያ አንድ በግ አርቢ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቶ ወዲያው ከደዌው ዳነ። እረኛው አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያም ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህም በኋላ ይህም ድንቅ ታምር በየሀገሩ ተሰማ። ሁለተኛ፣ የሮሙ ንጉሥ በቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂው ላካት። እርሱም በጎቹን እንደ አዳናቸው አዳናት። እርሷን በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህም በኋላ ቅዱስ ሚናስ በሕልም ተገለጸላትና ሥጋዬ በዚህ ቦታ ተቀብሮ ስለሚኖር እነሆ አስቆፍረሽ ታወጪው ዘንድ እግዚአብሔር አዝዞሻል አላት። ከእንቅልፏን በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም ከተቀበረበት አወጣች። በዚያም እጅግ የምታምር ሆነች። ቤተ ክርስቲያን ሰራችለት። ከዚህም ሌላ እግዚአብሔር ከቅዱስ ሥጋውና ከቅዱስ ሚናስ ሥጋ ስፍር ቁጥር የሌላቸው ድንቅ ታምራትን አድርጓል። በኢትዮጵያም ብዙ ታምራትን አድርጓል። በ16ኛው መቶ ክፍለ ዘመን ከሮም የመጡ መናፍቃን በኢትዮጵያ ያለውን የቤተ ክርስቲያንን ስርዓትና ሃይማኖት ወደ ሮም ስርዓትና ሃይማኖት ለመለወጥ በኢትዮጵያ አድባራትና ገዳማት ሲዘዋወሩ በደራ ክፍል ባለችው በሰማዕቱ ቅዱስ ሚናስ ስም ከተሰራቸው ቤተክርስቲያን ደረሱ። እነዚያም የሮም መናፍቃን ወደ ቤተክርስቲያኗ ውስጥ ለመግባት ፈለጉ። ነገር ግን ያቺ የሰማዕቱ ቅዱስ ሚናስ ቤተክርስቲያን በሮም መናፍቃን እጅ ከመዳሰስና ከመከፈት ተዘግታ እምቢ አለች። በዚህ የተናደዱት እነዚያ መናፍቃን አሁንም በትዕቢት ቁልፉን ሰብረው ሳንቃውንም ሰባብረው ለመግባት በመጥረቢያ በገጀሞ በመዶሻ ይህንን በሚመስለው ነገር ሳንቃውን ደጋግመው አብዝተው መቱት።
ይሁን እንጂ እንዳሰቡት ቁልፍ ሊሰበርና ሳንቃው ሊሰነጠቅ ቀርቶ መጥረቢያውና ገጀሞው ያረፈበት ቦታ ካልተመታው ቦታ ተለይቶ አይታወቅም ነበር። ይልቁንም በእጃቸው የያዙት መጥረቢያና ገጀሞ ተጣጥፎ ተሰባበረ። እነዚያም የሮም መናፍቃን አፍረው እንዲመለሱ አድርጓቸዋል። ይህም እግዚአብሔር ሰማዕቱ ቅዱስ ሚናስን ምን ያህል እንደወደደውና እንዳከበረው ያሳያል። ወደ ሌላኛው ርዕሰ ጉዳይ ስንመጣ ገድል ማለት ምን ማለት ነው? ገድል ማለት እግዚአብሔር ኢየሱስ ክርስቶስ ስለ ስሜ ተጋደሉ፣ ስለ ስሜ በአደባባይ ትገደላላችሁ፣ ትሰደዳላችሁ ብሎ ያዘዘውን መፈጸም ነው። ገድል ማለት ስለ ክርስቶስ መስክሮ ወልድ ዋሕድ በተዋህዶ ከበረ ብሎ አምኖ ስለሱ ከላይ አንገትን ከታች ባትን መቆረጥ ነው። ውድ ኦርቶዶክሳውያን የቅዱስ ሚናስ ገድሉን የዛሬ ሳምንት እስከምናካፍላችሁ ድረስ ሰላም ሁኑልን። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሁሉም አድርሱልን። ሰላም ክርስቶስ ይብዛላችሁ።